የሞቱ ቤተሰባቸውን አመድ የሚበሉ ህዝቦች ዛሬ በዓለም ላይ ከሚገኙ እጅግ አስገራሚና ለመረዳት የሚከብዱ ልማዶች ወደ አንዱ እንጓዛለን። በአማዞን ጫካ ውስጥ የሚኖሩ የያኖማሚ ህዝቦች የሞቱ የቤተሰብ አባላቸውን አመድ በመመገብ የሚታወቁት ለምንድን ነው? ይህ አስደንጋጭ ልማድ ምን ትርጉም ይኖረዋል? ከእኛ ጋር ይቆዩ፣ ሚስጥሩን አብረን እንፈታለን። የያኖማሚ ህዝቦች በደቡብ አሜሪካ በአማዞን ደኖች ውስጥ በብራዚል እና ቬኔዙዌላ ድንበር አካባቢ የሚኖሩ የሀገሬው ተወላጆች ናቸው። ከውጭ ዓለም ጋር ያላቸው ግንኙነት አነስተኛ ስለሆነ ልዩ ባህላቸውን ጠብቀዋል። በጋራ በሚኖሩባቸው ትላልቅና ክብ ቤቶች ሻቦኖ በመባል ይታወቃል። ኑሯቸውም በአደን፣ በአሳ ማጥመድና በጫካ ውስጥ በሚገኙ ፍራፍሬዎች ላይ የተመሰረተ ነው። ከያኖማሚ ህዝቦች ባህል ውስጥ አስገራሚውና ለብዙዎች ለመረዳት የሚከብደው የሞቱ የቤተሰብ አባላቶቻቸውን አመድ የመመገብ ልማድ ነው። ይህ የሚደረገው በዘፈቀደ ወይም በረሃብ ምክንያት አይደለም። ለዚህ ልማድ ጥልቅ የሆነ መንፈሳዊና ማህበራዊ ትርጉም አላቸው። ለምን የቤተሰባቸውን አመድ ይመገባሉ? አንደኛ ምክንያታቸው ለመንፈሳዊ ትስስር ነው። የያኖማሚ ህዝቦች የሞቱ የቤተሰባቸውን አባላቸውን መንፈሳዊ በህይወት ካሉት ጋር እንደቀጠለ ያምናሉ። አንደኛ ምክንያታቸው ለመንፈሳዊ ትስስር ነው። የያኖማሚ ህዝቦች የሞቱ የቤተሰብ አባላቸውን መንፈስ በህይወት ካሉት ጋር እንደቀጠለ ያምናሉ። አመዱን መመገብ ከሟቹ ጋር ዘላቂ የሆነ ትስስር ይፈጥራል፣ እንዲሁም ትውስታቸውን በልባቸው ውስጥ ያስቀምጣል ብለው ያምናሉ። ሁለተኛ ምክንያታቸው የሐዘን መግለጫ። ይህ ልማድ የሐዘንን ጥልቀት ለመግለጽ እንደ አንድ መንገድ ይቆጠራል። የጠፋው ሰው ምን ያህል እንደናፈቁትና እንደሚያዝኑ ለማሳየት የሚጠቀሙበት ልዩ ስርዓታቸው ነው። ሶስተኛ ምክንያታቸው የማንነት አካል። ይህ ልማድ የያኖማሚ ባህልና አካል ሲሆን ከትውልድ ወደ ትውልድ ሲተላለፍ ቆይቷል። ማንነታቸውንና አንድነታቸውን የሚያጠነክራል ብለውም ያምናሉ። ስርዓቱስ እንዴት ይከናወናል? አንደኛው አመድ ማዘጋጀት ነው። የሞተውን ሰው አካል ከተቃጠለ በኋላ አጥንቶቹ ይሰበሰባሉና በጥንቃቄም ይፈጫሉ። የተፈጨውም አመድ ብዙውን ጊዜ ከሙዝ ወይም ከሌሎች ምግቦች ጋር ይቀላቀላል። ይህ የተቀላቀለ ምግብ በቅርብ ቤተሰብ አባላት በጋራ ይበላል። ስርዓቱም በዝማሬና በልዩ የሃይማኖት መሪዎች ይከናወናል። ይህ ልማድ ለውጭው ዓለም እጅግ አስደንጋጭ ቢመስልም ለያኖማሚ ህዝቦች የራሳቸው የሆነ ጥልቅ ትርጉምና ምክንያት አለው። በሚያሳዝን ሁኔታ የያኖማሚ ህዝቦች ከአደን መጨፍጨፍ፣ ከወርቅ ማዕድን ቁፋሮና ከውጭ በሽታዎች ከፍተኛ ስጋት ውስጥ ናቸው። ባህላቸውንና መኖሪያቸውን ለመጠበቅ የተለያዩ ጥረቶች እየተደረጉ ነው። የያኖማሚ ህዝቦች ልማድ ስለ ባህል ልዩነትና የሰው ልጅ ስሜቱና እምነቱ በተለያየ መንገድ ስለመግለጽበት ጥልቅ ትምህርት ይሰጣል። ይህ አስደንጋጭ ቢመስልም ከጀርባው ያለውን ትርጉም ለመረዳት መሞከር ለሰው ልጅ ታሪክ ያለንን ግንዛቤ ያሳያል። ይህን አስገራሚ ባህል ስትሰሙ ምን ተሰማችሁ? አስተያየቶቻችሁን ከታች ባለው የኮሜንት ሴክሽን ላይ ያካፍሉ። በዛሬው ቪዲዮአችን ይህን ይመስላል። ስለተከታተላችሁ እናመሰግናለን። ለቀጣዩ አስደሳችና አስተማሪ ቪዲዮዎች ቻናላችን ሰብስክራይብ ማድረግ አይርሱ።